ሰላም። እዚህ ቪዲዮ ላይ የማቀርበው ኢንፎርሜሽን ሲሪየስ ስለሆነው የአእምሮ በሽታ በእኛ በዙሪያችን ደግሞ በአካባቢያችን በቅርብ ስለምናየው አለፍ አለፍ ብሎ ስለ ባይፖላር ዲስኦርደር ወይንም ስለ ሙድ ዲስኦርደር ነው። ባይፖላር ዲስኦርደር ወይም ሙድ ዲስኦርደር ሁለት ወቅቶች አሉ በሽተኛው ላይ የሚታዩ። ያ ማለት ደግሞ የሆነ ወቅት ላይ በሽተኛው በኃይለኛ ኤነርጂ ሙሉ ከፍ ብሎ በጣም አክቲቭ የሚሆንበት ወቅት ሲሆን፣ የሆነ ወቅት ላይ ደግሞ የነበረው ኤነርጂ የነበረው አክቲቪቲ በሙሉ ወርዶ ዲፕሬሽን ውስጥ የሚገባበት ነው። ሁላችን እንደምናውቀው ከቤተሰብ ውስጥ በማንኛውም በሽታ አንድ ሰው ሲታመም ለዛ ቤተሰብ ትልቅ ተጽዕኖና ትልቅ ስትረስን ይጥልበታል። በተለይ ደግሞ የአእምሮ በሽታ ሲሆን ያ ቤተሰብ በትክክል የዕለት ኑሮ መኖር እስከማይችል ድረስ ከፍተኛ ጫናን ይፈጥርበታል። ስለዚህ እዚህ ቪዲዮ ላይ ባይፖላር ዲስኦርደር ምን እንደሆነና እንደ ፋሚሊስ ምን ማድረግ ይቻላል የሚለውን እናገራለሁ። ባይፖላር ዲስኦርደር በምን እንደሚመጣ እስካሁን ዶክሜንት የተደረገ ነገር የለም፣ ማለት አይታወቅም። የሆርሞን መዛባት ትራውመ ሊሆን ይችላል፣ ግን በትክክል ይሄ ነው ተብሎ የተገለጸ ነገር የለም። ባይፖላር ዲስኦርደር በቲኔጀር እድሜ ይጀምራል። አብዛኛውን ጊዜ ግን የተወሰኑ ዓመታትን ይጨርሳሉ። ምርመራው ተደርጎለት በትክክል ይሄ ባይፖላር ነው እስከሚባል ድረስ የተወሰነ ዓመታቶችን ሊጨርስ ይችላል። ምክንያቱም ባይፖላር ዲስኦርደር ከብዙ አይነት የአእምሮ በሽታዎች ጋር የሚመሳሰል ምልክት አለው። ለምሳሌ ከኢሞሽናል ዲስኦርደር፣ ከዲፕሬሽን ጋር እንዲሁም ከሌሎች በሽታዎች ጋር የሚመሳሰል ባህሪ በሽተኛው ስለሚያሳይ ትንሽ ጊዜ ይጨርሳል ባይፖላር አለብህ እስከሚባል ድረስ። ባይፖላር ዲስኦርደር በሁለት ይከፈላል፣ ታይፕ 1 ታይፕ 2 በመባል ሁለቱም ላይ ቅድም የተናገርኩት በሙድ በኤነርጂ ከፍ ማለት አክቲቭ መሆንና በሌላኛው ወቅት ላይ ደግሞ ዲፕሬሽን ውስጥ መግባት ሁለቱም ላይ ይታያል። ልዩነቱ ታይፕ 1 ላይ በጣም ሲሪየስ ስለሆነ ግዴታ በሽተኛው ሆስፒታል ገብቶ እርዳታ ሊደረግለት ይገባል። ባይፖላር ዲስኦርደር ታይፕ 1 ላይ ኤነርጂው ሙዱ ከፍ በሚሄድበት ወቅት ከሚያሳዩት ምልክቶች ውስጥ አንደኛ በጣም ኢነርጂ ስላለው በጣም አክቲቭ ስለሆነ ያሉትን ሰዓታቶች በሙሉ በቀን ውስጥ አክቲቭ እና ፕሮግራም ስለሚያደርግ የሚተኛበት ሰዓት በጣም አጭር ነው። ለምሳሌ እንዲህ በቅርብ በደንብ የማያውቋቸው ሰዎች ጋር መደዋወል፣ ፕሮግራም ማድረግ፣ ከተለያዩ ሰዎች ጋር ካገኟቸው ሰዎች ጋር በሙሉ ለረዥም ሰዓት ማውራት ከአንደኛው አይዲያ ወደ ሌላኛው አይዲያ ሽፍት በማድረግ ለረዥም ሰዓት ያወራሉ። ኢቭን የሚያዳምጣቸው ሰው ሊያቋርጣቸው እስከማይችል ድረስ ያወራሉ። በአካባቢያቸው ያለውንና ለሚያዳምጣቸው በሙሉ ዶሚኔት ለማድረግና ኮንትሮል ለማድረግ ይሞክራሉ። በንግግራቸው መሀል ራሳቸውን ከፍ አድርገው ለማሳየት ይሞክራሉ። ለምሳሌ ታዋቂ ሰዎችን ስም በመጥራት እነኛ ሰዎች ጋር ትልቅ ግንኙነት እንዳላቸው፣ የቅርብ ግንኙነት እንዳላቸው፣ ለእነኛ ሰዎች መታወቅ አስተዋጽኦ እንዳደረጉ፣ ራሳቸውን ትልቅ አድርገው ምንም ነገር ቢሞክሩ ቢፈልጉ ማድረግ እንደሚችሉ፣ የሚያቅታቸው ነገር እንደሌለ፣ ከዛም አለፍ ብሎ ከፈጣሪም ጋር ለየት ያለ ግንኙነት እንዳላቸው ይሰማቸዋልም ይናገራሉ። ምንም በሌለበት ከፍተኛ ደስታ ውስጥ መግባት፣ ኢቨን በዛ ሰዓት የሆነ የሚያሳዝን ዜና ወይም የሚያስከፋ ነገር እንኳን ቢሰሙ ወዲያውኑ የሰሙትን ሀዘን ረስተውት እዛ ደስታቸው ውስጥ ይገባሉ። ያም ሆኖ ደግሞ እንደገና ያልሆነ ነገር ያልተጠበቀ ነገር ኢሪቴት ሲያደርጋቸው ሲበሳጩ ይገኛሉ። በተለይ ከቅርባቸው ካለው ሰው ጋር ለመጣላት ለመጋጨት በጣም ቅርብ ናቸው። እነሱ ሳይሆኑ በሽታው። ቤት ማጽዳት ለምሳሌ ከጀመሩ ቤቱን ማጽዳት
ማጽዳት፣ ማስተካከል ለረዥም ሰዓት ያንን ያደርጋሉ። አንድ ሙዚቃ መስማት ከጀመሩ ያለማቋረጥ ያንን ሙዚቃ እየደጋገሙ ያዳምጣሉ። አለፍ ሲል ደግሞ የስነ ልቦና እና የስነ ልቦና ችግርና የሆነ ውዥንብር ውስጥ ይገባሉ። ማለት ሃሉሲኔሽን ውስጥ ይገባሉ። ማለት ሰው የማያየውን ነገር ያያሉ፣ ሌላው የማያዳምጠውን ነገር ያዳምጣሉ። ማለት ካለው ከገሃድ ዓለም ውስጥ ላይ ለየት ያለ ነገር በአይምሯቸው ውስጥ ይገባል። እዛ ሰዓት እንደውም ራስን የማጥፋት ስሜት ይሰማቸዋል። እንደገናም ደግሞ ራስን የመጉዳትም ነገር አለ። ከባድ ሪስክ የሚባል ነገር ምንም ነገር ሳያስቡ ቶሎ መወሰን ማለት ነገ ይህን ሊደርስብኝ ይችላል፣ ይህን ሊያመጣብኝ ይችላል ብሎ ቆም ብሎ ባለማሰብ በፍጥነት ከባድ ውሳኔዎችን ይወስናሉ። ይህ ሁሉ ምልክት የታየበት ሰው፣ ይህ ሁሉ ምልክት ያለው ሰው ግዴታ ሆስፒታል ገብቶ እርዳታ ሊደረግለት ይገባል። ችግሩ በዚህ ወቅት በሚሆኑበት ሰዓት የሚያደርጉት ነገር በሙሉ ኖርማል ሆኖ ስለሚሰማቸው ችግር እንዳለባቸው ስለማያምኑ እርዳታ አይጠይቁም፣ ሕክምናም አያደርጉም። ግን ወደውም ሳይወዱም በግድም ሆስፒታል ገብተው እርዳታ ሊያገኙ ይገባቸዋል። ሆስፒታል ውስጥ ከገቡ በኋላ ከሚያገኙት እርዳታ ውስጥ ሙዳቸውን ስቴብል የሚያደርግ በታብሌት ፎርም የሚሰጥ መድኃኒት አለ። ያ በጣም ይረዳቸዋል። ሌላው ደግሞ የእንቅልፋቸውን ሪትም የሚያስተካክል መድኃኒት ይሰጣቸዋል። ብዙ ሰዎች በዚህ ፕሮብሌም ውስጥ አሉ፣ እርዳታ ያገኛሉ፣ ተመልሰው ደግሞ ወደ ኖርማል ላይፋቸው ይመለሳሉ። ስለዚህ ሕክምናው አስፈላጊ ነው። ዲፕሬሽን ውስጥ በሚገቡበት ሰዓት ደግሞ ቅድም የተናገርኩት ኤነርጂ አክቲቪቲ በሙሉ ወርዶ ቀንሶ ምንም ነገር ለማድረግ አቅም ማጣት፣ ኢንተረስት ማጣት፣ ፎከስ አድርገው አንድ ነገር ለማድረግ አቅም ማጣት፣ ተስፋ መቁረጥ፣ ኢቨን ራሳቸውን ለመጠበቅ እንኳን እስከማይችሉ ድረስ ኃይለኛ ድካም ስሜት በሰውነታቸው መሰማት፣ እነኚህ ሁሉ ይሰማቸዋል። ተስፋ በጣም ስለሚቆርጡ ከዛኛው ወቅት ይሄኛው ወቅት ላይ ሞር ራስን ለማጥፋት መፈለጉ ይታይባቸዋል። በዚህ ወቅትም ደግሞ ግዴታ ሆስፒታል ገብተው ሕክምና ሊደረግላቸው ይገባል። እርዳታው አለ፣ ሕክምናው አለ። እንደ ቤተሰብስ በዚህ ቤተሰብ ውስጥ በእነኛ አይነት በሽታ ያለው ሰው የሚያልፍ ቤተሰብ በሽተኛውን ብቻ በማሰብ ብዙ ጊዜ ራሱን በጣም ይረሳል። ኢቭን የሚረዳው ሰው እንኳን ቢኖር ላይፋቸው ልክ በሽተኛውን ኬር ማድረግ ብቻ እንደሆነ ስለሚሰማቸው እርዳታ ተቀብለው ሪላክስ ማድረግ እንኳን ያቅታቸዋል። ኃይለኛ ድካም ይሰማቸዋል። በተለያየ ኢንፌክሽኖች በቀላሉ ለመጠቃት ራሳቸው የተዘጋጁ ይሆናሉ፣ ወይንም ራሳቸው ሁኔታው እንደዛ ያደርጋቸዋል። ስለዚህ ምን ማድረግ አለባቸው? ዋናው ከሚረዳው አንዱ ነገር ምንድን ነው? ስለ በሽታው ጠንቅቆ ማወቅ፣ ስለ በሽታው ዲፕ የሆነ እውቀት። ምክንያቱም በሽተኛው ገና ምልክቱ በጣም ሲሪየስ ከመሄዱ በፊት ራሱ ምልክቱን አይቶ እርሊ እርዳታ እንዲያገኝ ይረዱታል። ከዛም አልፎ ደግሞ የሚያደርገው ባህሪው ሳይሆን በሽታው እንደሆነ ተረድተው ሊረዱት ይችላል። ከመጋጨት ወይንም ያለውን ሪሌሽን ከማበላሸት ይረዳል። ትክክል ትሬኒንግ ማድረግ፣ መብላት፣ ኤክሰርሳይዝ ማድረግ። አመሰግናለሁ።